በጠቅላላው በቁጥር 35 የሚደርሱ እነ አቶ ጆዋር መሐመድን ጨምሮ ዛሬ ፖሊስ አስፈላጊውን እርምጃ ወስዶ በቁጥጥር ስር አውሏቸው የተጀመረ መሆኑን መግለጽ ወዳለሁ። በወቅቱ የአቶ ጆዋር አጃቢ ወይም ተከታዮች ከነበሩ ሰዎች 8 ክላሽ፣ 5 ሽጉጥ፣ 9 የመገናኛ ሬዲዮኖች የተያዙ ሲሆን እነዚህን የጸጥታ ኃይሉ አጠቃላይ ትብብር በማድረግ ይሄን በማስወረድ ሰዎችን በቁጥጥር ስር በማድረግ በአሁኑ ሰዓት አስፈላጊ የምርመራ ስራ የተሰራ መሆኑንም እንዲገነዘብ እንፈልጋለን። ማንም ሰው ከህግ በላይ አይደለም። ህግ ለማስከበር የፖሊስ ኃይል የጸጥታ ኃይል በሚወስደው እርምጃ ሁሉም ሰው ተባባሪ መሆን መቻል አለበት። ሁሉም ሰው አጋዥ መሆን መቻል አለበት። ካሁን በኋላ እያንዳንዱ በኢትዮጵያ ውስጥ የሚገኝ ዜጋ ሀብታም ይሁን ደሃ፣ ይሁን ምሁር፣ የተማረ ይሁን ያልተማረ መዳኘት ያለበት በሀገሪቱ ውስጥ ባሉ ህጎች ብቻ ናቸው። ስለዚህ እነዚህን ስንፈጽም አንዳንዱ የህብረተሰብ ክፍል በተሳሳተ አረዳድ እነዚህ ሰዎች የታሰሩበት ሁኔታ ትክክል አይደለም ብሎ በተለያየ መንገድ ተሰልፎ ዳግም ጥፋት እንዳያጠፋ አስፈላጊውን ማሳሰቢያ እየሰጠን ፖሊስ በየጊዜው የሚደርስበት መረጃ በደንብ አጠናክሮ አደራጅቶ ለህብረተሰቡ የሚገልጽ መሆኑን ላሳስብ ወዳለሁ። አመሰግናለሁ። በጠቅላላው በቁጥር 35 የሚደርሱ እነ አቶ ጆዋር መሐመድን ጨምሮ ዛሬ ፖሊስ አስፈላጊውን እርምጃ ወስዶ በቁጥጥር ስር አውሏቸው የተጀመረ መሆኑን መግለጽ ወዳለሁ። በወቅቱ የአቶ ጆዋር አጃቢ ወይም ተከታዮች ከነበሩ ሰዎች 8 ክላሽ፣ 5 ሽጉጥ፣ 9 የመገናኛ ሬዲዮኖች የተያዙ ሲሆን እነዚህን የጸጥታ ኃይሉ አጠቃላይ ትብብር በማድረግ ይሄን በማስወረድ ሰዎችን በቁጥጥር ስር በማድረግ በአሁኑ ሰዓት አስፈላጊ የምርመራ ስራ የተሰራ መሆኑንም እንዲገነዘብ እንፈልጋለን። ማንም ሰው ከህግ በላይ አይደለም። ህግ ለማስከበር የፖሊስ ኃይል የጸጥታ ኃይል በሚወስደው እርምጃ ሁሉም ሰው ተባባሪ መሆን መቻል አለበት። ሁሉም ሰው አጋዥ መሆን መቻል አለበት። ካሁን በኋላ እያንዳንዱ በኢትዮጵያ ውስጥ የሚገኝ ዜጋ ሀብታም ይሁን ደሃ፣ ይሁን ምሁር፣ የተማረ ይሁን ያልተማረ መዳኘት ያለበት በሀገሪቱ ውስጥ ባሉ ህጎች ብቻ ናቸው። ስለዚህ እነዚህን ስንፈጽም አንዳንዱ የህብረተሰብ ክፍል በተሳሳተ አረዳድ እነዚህ ሰዎች የታሰሩበት ሁኔታ ትክክል አይደለም ብሎ በተለያየ መንገድ ተሰልፎ ዳግም ጥፋት እንዳያጠፋ አስፈላጊውን ማሳሰቢያ እየሰጠን ፖሊስ በየጊዜው የሚደርስበት መረጃ በደንብ አጠናክሮ አደራጅቶ ለህብረተሰቡ የሚገልጽ መሆኑን ላሳስብ ወዳለሁ። አመሰግናለሁ።